الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا وحبيبنا وخليلنا ورسولنا محمد بن عبد الله وعلى آله وصحبه ومن والاه. أما بعد فيا إخوتي المستمعين الكرام السلام عليكم ورحمة الله وبركاته. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الحمد لله على التوفيق. الحمد لله وفقنا لهذا الشهر الكريم شهر شعبان، ينبغي أن نكثر فيه العبادات لنستعد للشهر العظيم للشهر الكريم شهر رمضان. نسأل سبحانه وتعالى أن يبلغنا رمضان الذي سيد السنة بالله سبحانه وتعالى فقط يوم بزيرو سامن تكابابي ويوم بلدو سامن تكابابي يوم الشك يترطاري كان رمضان يكون يشلال ويوم لا يكون يشلال. على كل حال الله سبحانه وتعالى ለዚህ ለተከበረው ወር استعداد ወይም መዘጋጀት ያስፈልጋል። ልክ ለረመዳን ማፍጠሪያና ማሰሪያ የምግቦችን አይነት እንደምንዘጋጀው ለአካላችን ከዛ በበለጠ ልንዘጋጅ የሚገባው ለሩሃችን ቀለብ ለመንፈሳችን ቀለብ ሊሆን ይገባል ማለት ነው። የሩህ ቀለብ ማለት الإيمان والإسلام والتوحيد والسنة والإحسان والعمل الخير. إسلام سنة توحيد ሊሆን ይገባል። የሩህ ቀለብ ማለት القرآن كلام الله غير مخلوق يولو المنزل على الرسول الأمين بواسطة جبريل الأمين. يروح كلمات يهي الله قال قرآن يا الله نبيكر بجبريل أماكنت ولتكبروا نبي يوردوا الذي من قرأه أو من قرأ حرفا منه فله 10 حسنات. ይህ ቁርአን አንዲት ፊደል ከቁርአን አንዲት ፊደል ያነበበ ለይልይ ብሎ ሳይሆን ለይስሙልይ ብሎ ሳይሆን ነገ በአኺራ ሚንዳ አገኝበታለሁ ብሎ አንዲት ፊደል ያነበበ ሰው አንዲት ፊደል ማለት ባ ልኮን ይችላል፣ ላም ይችላል፣ ይችላል ሐ ያለችው فإيش فله 10 حسنات 10 درجة لوات. كما في الحديث من قرأ حرفا من كتاب الله فله 10 حسنات. لا أقول ألف لام ميم حرف ولكن أقول ألف حرف ولام حرف وميم حرف على الرسول عليه الصلاة والسلام. إيه القرآن አንድ ፊደል ያነበበ ሰው 10 ሐሰና አለው። አሊፍ ላም ሚም የሚለው አንድ ፊደል እንዳይመስላችኋል። አሊፏ በራሷ አንድ፣ ላሟ በራሷ ተቆጥራለች፣ ሚሟ ስለዚህ 3 ፊደል በ3 በ10 ሲባዛ 30 ሐሰናት አለው ማለት ነው። አልሐምዱሊላህ በሚለው በአሊፏ በላሟ በሐው በሚሙ ይሄ ለምንድን ነው ሲሩ የአላህ ስብሓነሁ ወተዓላ ቃል ስለሆነ ነው። ይሄ የሩህ ቀለብ በማንኛውም ጊዜ አማኞች ሊቀለቡት አማኞች ሊመገቡት የሚገባው የሆነው ቀለብ የቁርአን ቀለብ። ومع ذلك ረመዳን ላይ ደግሞ ከስተዛሬው በተሻለ መልኩ
በጨመረ መልኩ ሊሆን ይገባል ማለት ነው። ለምን መልእክተኛው አለይሂ ሰላቱ ወሰላም ከረመዳን በፊት ሲሰሩ ከነበረው መልካም ስራ በረመዳን ላይ በጣም ይጨምሩት ነበር። ምክንያት ረመዳን ማለት የአመታቶች ሁሉ ዋና እንደዚሁ መልካም ስራዎች ሚንዳቸው የሚበዛበት መጥፎ ስራዎች ደግሞ ወንጀላቸው የሚገዝፉበትና ባለቤቱ በጣም የሚወገዝበት ነው። ስለዚህ ረመዳን ብሎ ማለት የተከበረ ወር ነው። ወቀድ አظلنا በእኛ ላይ ጥላውን ጥሏል። يجب علينا أن نستعد لسلن الزجاج يقبل مالك. الله جل وعلا يقول في كتابه العزيز يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. إن أنت يا منات السوج هوي يا رمضان صوم بل أنت لا جدتهم በእነዚያ በቀደምቶቹ ላይ ግዴታ እንደሆነ ከእናንተ በፊት ባሉ ሰዎች አማኞች ላይ ግዴታ እንደሆነ ሁሉ በእናንተም ላይ ግዴታ ሆኗል። ለዓለኩም ተተቁን አላህን ትፈሩ ዘንድ ነው። የረመዳን ጾም ምክንያቱንም እየገለጸ አላህን መፍሪያ ነው ማለት ነው። ሰውየው ልቡ ሲፈራ ውስጡ ባዶ ሲሆን ከምግብ ከውሃ የዛኔ የአላህን መፍራት የሰዎችን ሐቅ የሚያውቅ ይሆናል ማለት ነው። የድሃዎችን የተቸገሩት ሰዎች ዘወር ብሎ እንዲያስተነትን ያደርገዋል። እሱ በአመት አንድ ወርን መራቡ ለካውንስ አመቱን ሁሉ የሚራቡ ሰዎች መሳኪኖች አሉ ብሎ እንዲገምት ያደርገዋል። ለዛ ነው አላህ لعلكم تتقون الله تفرزن تتنققوا زن لنا سبحانه وتعالى أياما معدودات النزيع بنان تلاقي قدة يهون قناتوش بقطر يميتاوكو يهونونا يتوسنوا قناتوش ناتشو مالت ምክንያቱም ከ12 ወራት አንዲት ብቻ አንዲት ወር 30 ቀን ስለሆነች ወይም 29 ቀን ነች። فمن كان منكم مريضا ይላል በቁርአን አላህ ከእናንተ ውስጥ በሽተኛ የሆነ ሰው ረመዳን መጾም ያልቻለ أو على سفر ወይንም በጉዞ በመንገድ ላይ የሆነ ሰው በመንገድ ላይ በሰፈር ላይ ሶላት የሚያሳጥርበት የሆነ ጉዞ ማለት ነው። የቅርብ የአካባቢ ቦታ አይደለም። ከአንዱ አካባቢ ወደ አንዱ አካባቢ ስለሄደ ሰፈር ሆነ አይባልም። ልክ ሰውየው ሰፈር ሲሄድ ሶላት የሚያሳጥርበት የሆነ በቀላሉ ከ60 ኪሎ ሜትር ያላነሰ ጉዞ የሚሄድ ከሆነ በእግሩም ይሁን ጋልቦም ይሁን በአየርም ይሁን በመኪናም ይሁን ያን ያክል የሚሄድ ከሆነ فلو الفطر لسو مافطر ተብሎ ይቀደርና فعدة من أيام أخرى ከዛም በኋላ ያለፈውን ወይንም ያለፉትን ቀናቶች በሌላ ጊዜ ቀዷ ማውጣት ይይዛቸዋል ይላል። እንግዲህ የረመዳን ቀዷ ብዙ ሰዎች ይኖርባቸዋል። እንደው በአብዛኛው የረመዳን ቀዷ የሚበዛባቸው ሴቶች ናቸው። ምክንያት በሐይድ ምክንያት በወር አበባ ምክንያት በመውለድ ምክንያት በማጥባት ምክንያት ረመዳን ይደናቀፍባቸዋል። ስለዚህ በሌላ ጊዜ በሌላ ወራት ቀዷውን ያወጡ ይገባል። ሌሎች በሽተኞች እንደውም ሰፈር ላይ ያለ ሰው ማውጣት አለበት። ምናልባት በነገ ዛሬም ይሁን ጊዜም አላገኘ ሆኖ አልተመቸ ሆኖ ሁለተኛው ቀጣዩ ረመዳን ቢደርስበት ወይንም ቢደርስባት ይህኑ የመጣውን እለቱን ረመዳን ይጾሙና ከረመዳን በኋላ ቀዷውን ለማውጣት ይዘጋጁ ማለት ነው። ከረመዳን ወይንም ደግሞ ያለፈውን ረመዳን ወይንም የዛሬ 3-4 ዓመት የሚሆን ረመዳኑ ቆይቶ ከቆየ በኋላ
ቀዷ ብቻ ነው ማውጣት ያለበት ወይስ ከቀዷው ጋር የሚሰደቅ ሰደቃ ስጦታ ነገር ከፋራ ጥራጥሬ ይሰጣል ወይስ አይሰጥም የሚለው የዑለማዎች ኺላፍ አለ። فذهب جمهور العلماء إلى الفدية إلى أن الفدية توجب على الرجال بركة علماء الشام، ولكن المذهب الحق الموافق لظاهر القرآن ألا فدية عندي سو بسفرم قداي يهون ويما عندي سيتيو بماتبات بورابا بمولد قداي يهون ያለፈ ረመዳን ያለፈውን ሳትጦም ብታከርመውና ብታቆየው ወይም ከቀጣዩ ረመዳን ቢደርስባት ቀዳውን ማውጣት ብቻ እንጂ ማብላት ወይንም ከፋራ የሚሰጥ መቀጫ ነገር የለም የሚለው የቁርአኑ መልእክት የሚሰጠው ይሄንን ነው። كما ذهب إليه الإمام ابن عثيمين رحمه الله تعالى وكذلك الإمام أبو حنيفة قبله وكذلك الإمام البخاري رحمه الله تعالى، واختار هذا القول الشيخ العلامة محمد بن علي عدم رحمه الله تعالى في ذاخرته لظاهر هذه الآية من دونه فمن كان منكم مريضا كان توست በሽተኛ የሆነ ወይንም ከሰፈር ላይ ጉዞ ላይ ያለ فعدة من أيام أخرى በሌላ ጊዜ እንዲሁ ነዛን ቀነቀዱ ያውጣ ነው ያለው እንጂ ከፋራ ይስጣላለምና የሚለው ይደገፋል። ሙርዲዕ አጥቢና ሐሚል ነፍሰ ጡር وكذلك ከወለድ ደም ላይ ያለች ሴት ከወራባ ላይ ያለች ሴት ሁክማቸው እንደ በሽተኞች ነው የሚሆነው ማለት ነው። نعم وعلى الذين يطيقونه فدية طعام مسكين በእነዚያ ሰዎች ላይ ይላል يطيقونه ጾም በሚችሉ ሰዎች ለድሃ የሚያበላው ፊድያ መቀጫ አለባቸው ይለናል። ይሄ መልእክቱ ምንድነው ሐሳቡ ሲባል ድሮ ጊዜ አንድ ሰው ጾም እየቻለ ቢፈልግ ጾም ባይፈልግ ደግሞ ቀዷ ያውጣ ምንድነው ፊድያ ሰጥቶ ሲበላ መዋል ይችላል ተብሎ ነበር። በዚህ መልኩ ተሆነ فهذه الآية ይቺ وعلى الذين يطيقونه የምትለው መንሱኻ ነች። በማንኛው ቁርአን የተሻረው ቢባል فمن شهد منكم الشهر فليصومه ወደፊት ይመጣል። በዛ ተሽሯል። ለፊት ጊዜ ምርጫ ነበር ጾም የሚችለውን ሰው ራሱ በሽተኛ ያልሆነው ጤነኛው ወጣቱ ይፈልግ አብልቶ እያበላ መብላት ይችላል፣ መጾም የለበትም ማለት ነው። ይፈልግ ደግሞ መጾም ይችላል፣ ምርጫ ነበር። ይሄ በዚህ መልኩ ተሽሯል እንላለን። ለበሽተኞች ወይም በሽታቸው የማይላቀቅ የሆነ ለመዳን ተስፋ የሌለው እንደ ስኳር በሽታ ምናምን ነገር ለሆኑ ሰዎችና ለሸይኽ አው ሸይኹሃ ወይም ሸይኻ ለሽማግሌ ወይም ለባልቴት ለነዛ በኩል ከሆነ አልተሻረም። ለምሳሌ እድሜያቸው የገፉ ሽማግሌዎች አሉ፣ ባልቴቶች አሉ፣ መጾም አይችሉም። እነዛ ከሆኑ አው እየበሉ እየጠጡ ይውላሉ ረመዳንን። ነገር ግን በየቀኑ ከነሱ የሚጠበቅ ነገር አለ፣ ፊድያ ይሰጣል ማለት ነው። ፊድያ ማለት አንድ 30 ኪሎ ነው ለቻለ፣ ላልቻለ ደግሞ 15 ኪሎ ማለት ነው። ለ30 ቀን 15 ወይንም ደግሞ ለ30 ቀን ለየቀኑ እንደ 1 ኪሎ 30 ኪሎ ማለት ነው። ይሄ የሚሆነው ለማን ለሽማግሌዎችና በሽታው የማይላቀቅ የሆነ ተስፋ የሌለው ለመዳን ተስፋ የሌለው አይነት የሆነ በሽታ ሲሆን نعم ከዚህ ግን ስንመለከት አልተሻረም። وعلى الذين يطيقونه የሚለው የተጠወቁ ነው ተብሎም ተነቧል። ማለትም በጣም የተቸገሩ ለመጾም የሚታገሉ ማለት ነው።
ወይንም ላ እዚህ ጋር ወርቃለ وعلى الذين لا يطيقونه የሚል ማለት ነው። የማይችሉ ለሆኑ ሰዎች ሽማግሎች ፊዲየቱን ጧዓሙ ምስኪን መቀጮ ማለትም ለውጥ ማለት ነው። ለውጥ አለ ለየቀኑ የሚባል ፈመን ተጠወዐ ኸይረን መልካም ነገር የተተፈረፈረፈ ወይም የጨመረ 30 ኪሎ ከሆነ ለ30 ቀን ጨምሮ ቢሰጥ 35 40 ኪሎ ለ30 فهو خير له ለሱ የበለጠ ጥሩ ነው። وأن تصوموا خير لكم ብትጾሙ ለእናንተ የተሻለ ነው ይላል። ለሚችሉ ሰዎች ነው إن كنتم تعلمون ከሆናችሁ ይላል። አላህ ምን ይላል? شهر رمضان الذي أنزل فيه القرآن የረመዳን ወር ብሎ ማለት شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان እርሱም ለሰዎች መመሪያ ወይንም ደግሞ ቀናው መንገድ የሚመራ ሁዳና ፍርቃንን የሚያብራራ የሆነ ቁርአን የወረደበት ነው። شهر رمضان الذي أنزل فيه القرآن ቁርአን የተወረደበት ነው ማለት ነው። ረመዳን የቁርአን ቀን ነው የሚባለው ይበዛበታል አንድ ወይንም ወርዶበታል ነው። ከዛ መካከል ደግሞ ከረመዳን ውስጥ በዋናነት ለይለቱል ቀድር كما قال سبحانه وتعالى إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تبارك ይህን ቁርአን አውርደነዋል በለይለቱል ቀድር። ለይለቱል ቀድር ምን አይነት ነች? ማናሳወቅኛ ካላሳወቅን በስተቀር خير من 1000 شهر ነች። ከአንድ ሺህ ወር የበለጠች ናት አንዷ ሌሊት። ለይለቱል ቀድር የምትገኝበት ይኸው ረመዳን ነው። የተከበረው የአላህ ቃል መመሪያችን የወረደው በዚያው በለይለቱል ቀድር። ለይለቱል ቀድር ደግሞ በረመዳን ነች። ስለዚህ በጣም የተከበረ ወር ይወር ጥላውን የጣለው የቀረበው ረመዳናችን ማለት ነው። والفرقان ቁርአን ብሎ ማለት الفارق بين الحق والباطل حقና باطልን የሚለይ የሆነ ነው ማለት ነው። የጀነት ሰዎችና የእሳት ሰዎችን የሚለይ ነው እያለ ይህ ቁርአን የወረደበት ወር ነው ይላል። فمن شهد منكم الشهر ከእናንተ ወርን የቀረበ የተጣደሰው فليصمه ይጾመው። ይኸው የቀደመው በዚህ ተሽሯል ተብሏል። فمن شهد منكم الشهر فليصمه ጤነኛ ሆኖ ሙቂም አገር ቤት ላይ ሆኖ ከበሽታ ጤና ሆኖ وكذلك كجنون كأبدت ጤና ሆኖ ከሲገር ከልጅነት ከህፃንነት ከዚህ የወጣ ሆኖ ያገኘው ፈለሱሙ መጾም ግዴታ ነው። ወንድም ይሁን ሴት ቡሉግ ደርሶ የዓቅል ባለቤት ሆኖ መጾም ግዴታ ነው ማለት ነው። ሙስሊሞች ላይ ይሄ ግዴታቸው ነው። ምናልባት ህፃናቶች እንዲለማመዱ ሲሉ ቡሉግን ባይደርሱ ወይም አቅመ አዳም ባይደርሱ ተሚዝ ወደ መለየት ደረጃ ከደረሱ ከ7 ዓመት በላይ እንዲጾሙ ይመከራሉ፣ እንዲለማመዱ ማለት ነው። ومن كان مريضا በሽተኛ የሆነ ሰው او على سفر ወይም በጉዞ በሰፈር ላይ ያለ ሰው فعدة من ايام اخرى በእንደዚሁ በእነዛን ቀናቶች በሌሎች ወራቶች ቀናቶች ያውጣቸው ይላል። يريد الله بكم اليسر الله በእናንተ ጥሩን ነገር ማገራራትን ያስብላችኋል። ولا يريد بكم العسر በእናንተ ላይ ችግርን አያስብም። ይሄው አላህ Subhanahu Wa Ta'ala በሽተኛውን በበሽታ ህጹም አላለው። ናም ሰፈር ላይ ያለ ሰው በሰፈር ላይ እየተንገላታ ህጹም አልተባለም። የምታጠባ ሴትዮ እየተንገላታች ወይንም ህፃኑን እየጎዳች ትጹም አልተባለችም። ሸሪዓችን ማለት ነው አግራርታ ለምን يريد الله بكم اليسر الله ገራገር ነገሮችን ያገራላችኋል። ለእናንተ በእናንተ ላይ ማጥናት አይፈልግም። ولا يريد بكم العسر ጥናትን በእናንተ ላይ አያስብም አላህ። ስለዚህ እንደዚህ አብራርቶላችኋል።
የአላህን አላህ ያብራራውን ነገር ተቀበሉ። በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም إن الله يحب أن تؤتى رخصه كما يحب أن تؤتى عزائمه فرد ግዴታዎች ሲሰሩ አላህ እንደሚወደው ፈርድ ነገር ሲሰራለት እንደሚወደውና እንደሚያስደስተው ያግራራውን ነገር ደግሞ እንዲህ ሲሰሩለት ደስ ይለዋል፣ አላህ ይወዳል። ስለዚህ በሰፈር ላይ ሰውዬ የሚጎዳ ከሆነ መጾሙ አይፈለግም፣ አይመከርም። አላህ ያገራው ነገር ይቀር። በሰፈር ላይ ሶላት እንድናሳጥር ታዘናል። መሙላቱ ችግር አለው፣ ይከብዳል። 4 ከመስገድ 2 መስገድ ይቀላል። 2 ስገድ ሰፈር ላይ የመሳሰሉ ልብስ በሽተኛው እንደዚሁ ግረበግድ ልጹም እንዳይ ማንኛውም በሽታ ሳይሆን ደግሞ ያው ጠንከር ያለ ለራስ መታቱ ለጉፋኑ ሳይሆን ያው የሚጎዳበት አይነት ይጎዳል ሲባል ና ወይቱክሚሉ العدة ቀናቶችን ልትሞሉ ነው ይላል አላህ ይወስናቸው። እንግዲህ ወር ደግሞ ግድ 30 ቀን አይደለም። ነብዩ አለይሂ ሰላቱ ወሰላም الشهر هكذا 10 ጣታቸውን እንደዚህ አንሱና ወር 10 ጣታቸውን እንደዚህ አንስተው 3 ጊዜ አነሱ። 3 ጊዜ ሲነሳ ስንት የሚሆነው 30 ማለት 30 ይሆናል። እንደገና ደግሞ 2 ጊዜ አነሱ ስንት ሆነ 20። ከዛ ሶስተኛው ላይ አውራጣቸውን እንደዚህ አጠፉ ስንት ሆነ 29 ማለት ነው። እንደዚህ ይሆናል። አሽሩ هكذا 29 ይሆናል 30 ይሆናል። ጨረቃ ይሄ 28 አይሆንም። ከዛው ታይቀንስም ነው 29 ወይም 30 ነው። ስለሆነ የረመዳን መቀነስ ወይም 29 ሆነ ደግሞ ይሄ እግድ 30 ይሙላ ተብሎ ሌላ ነገር መባል አይቻልም። አሽሩ هكذا ነው ስለዚህ ተናግረዋል። እሳቸው አብዛኛው የጾሙት ጎደሎውን ነበረ ማለት ነው። ولتكملوا العدة ولتكبروا الله على ما هداكم اللهنا አልቁት ለዚህ ላላቃችሁ ለመራችሁ ጌታ አላህን አልቁት። ولعلكم تشكرون ታመሰግኑ ዘንድ ታመሰግኑ አላህ Subhanahu Wa Ta'ala አመስግኑት። ያው የሰው ልጅ ችግር እንደ ችግሩ ተቀብሎ አላህ ዑዝሩን በዛ በችግሩ ላይ ግድ ለፋት አገላላለው በሌላ ሰዓት ቀደውታ ረመዳን ዙሪያ ላይ ማለት በሌሎችም አላህ ሊመሰገን ይገባል ማለት ነው። በዚህ አላህ ምን ይላል በመቀጠል ወይዳ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ ባሮቼ ስለኔ የጠየቁ ጊዜ እኔ ማለት ቅርብ ጌታ ነኝ። ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ የተጣሪን ጥሪ መርሐባ ነኝ። ኡጂቡ ዳዕወተ ዳዒ إذا دعاني بترجس فليستجيبوا لي وليؤمنوا بي لعلهم يرشدون بايهون الشيء بوا يتاززوا بنيم يمن لعلهم يرشدون لمروا زند ማለት يسولش على الرشد على الرشد በቀናው መንገድ ላይ على الهدى የሚሆነው መቼ ነው? إذا سأل الله سبحانه وتعالى አላህን የለመነ ጊዜ ነው ማለት። እንግዲህ ሰዎች በረሱል ጊዜ አለይሂ ሰላቱ ወሰላም አቀሪቡ ረቡና ፈኑናጂሂ አም በዒዱ ፈኑናዲሂ ያው ሰዎች አሉ ይላል። ጌታችን አላህ ቅርብ ነው ቀስ ብለን ያሾክሾክን ወይም በሽኩሻኬ መልኩ በቀስታ መለመን እንችላለን። አም በዒዱ ፈኑናዲሂ ወይስ ጌታችን አላህ ሩቅ ነው አይሰማንም፣ በኃይለኛው ድምጻችን አንስተን እንጥራው። ኒዳ ብሎማት ረፍዕ ሶውት ድምጽ ማንሳት ነው በኃይለኛው። አላህ ምን አወረደ? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ የሚለውን አወረደ። ባሮቼ ስለኔ የጠየቁ ጊዜ ስለኔ የሚጠይቁ በዚህ ጉዳይ በዱዓ ዙሪያ ማለት እኔ የተጣሪን ጥሪ እሰማለሁኝ፣ ቅርብ ነኝ እሰማለሁ። ቢሰምዕ እዚህ ጋር ምንድነው የመጥራት ጉዳይ እስከሆነ ድረስ መስማት የሚለው ነው። ስለዚህ ሰማቸዋለሁኝ የትም ቦታ ሆኖ
ቀስም ያሾክሹኩም ሰማቸዋለሁ መጮህ አይጠበቅባቸውም ለምን አላህ ቀሪብ ሙጂብ ነው እሺ በሉኝ እኔ እላቸዋለሁ መርሐባ እላቸዋለሁ نعم هذه الآية كان يطيق وزي يتطارن ጥርሽ ስላለሁ ይቀርብ ጌታለ ከሚለው ዱዓ ለአላህ ብቻ ወይም እሱ ብቻ ነው የሚለመነው የሚለው ከዚሁ እናነሳለን ለምን فليستجيبوا لي لني الشيبلوا وليؤمنوا بي بني من شلاته فلا يجوز الاشراك به بدعاء ወይም በዚህ ኢባዳ ላይ አምልኮ ላይ ሌላ ማጋራት አይቻልም ሌላ አካል ለምን አይቻልም ሰው ይሁን ጅን ይሁን ዲንጋም ይሁን ዛት ይሁን መቃራት አይቻልም ለምን አላህ ያለ ያለው وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني بل ينقص الله وقال ربكم ادعوني أستجيب لكم إن الذين يستكبرون عن عبادتي سيدخلون جهنم داخلين وقال ربكم ادعوني جيتاتشوال ادعوني لمنوني أستجيب لكم الشلاتشوالهم إن الذين يستكبرون عن عبادتي إن كماملك يميكونوا سوچا إن كماملك دعاء ملك ولو ما تفهم بلاس كذب من الردى ادعوني بلو أسكتوا لي مكاو ماننا إن الذين يستكبرون إن يميقراروا السوچ عن عبادتي إن كماملك هذا كما في الحديث عن النبي صلى الله عليه وسلم الدعاء والعبادة دعاء مالت عبادة عمل القرآن رسول عليه الصلاة والسلام عزيز وهذا الحديث يفسر الآيات بزور يا ريت أنكسر تفسر وين يبرع ليس وجه دعاء عبادة قاعدة سيلو لما نلو يه حديث በግልጽ ቁርአኑን ማንኛውም ሰው እየመጣ እንደፈለገ ሊተረጉመው ይችላል ይሄ ነው ነገር ግን ግልጽ ባለ መልኩ በሐዲስ ይተብራራ አዱዓው ወልዒባዳ ሰው ከዱዓው መስአላ ሰው ዱዓው ዒባዳ የአምልኮ ዱዓ ነው የልመና የሆነ ዱዓ ነው ምሳሌ ዱዓ ሲባል ሁለት አይነት ሰውየው ጾም ሲጾም ዱዓ ያደረገ በተዘዋዋሪ ጀነት ስጠኝ ተሳተበቀኝ ማለት ስለሆነ ሶላቱ ሐጁ ዘካው ማንኛውም የዒባዳ አይነት ዱዓ ነው ልመና አለበት ሌላው በቀጥታ የሚለመነው ልመና ነው ያ ረሕማን ያ ረሒሙ ያ ገኒዩ ያ ሸኩሩ የምንለምነው ይሄን ግልጽ ነው ዱዓው መስአላ ይባላል ይሄ አይነት ዱዓ ከሚሰጥ አካል ከሚፈራ አካል ማድረግ ከሚችል አካል ነው የሚጠየቀው ከሌላ አይጠየቅም የሚለውንም የቁርአኑ መልእክት ነው ይነግረናል ማለት نعم كذا وقال الله أحل لكم ليلة الصيام الرفث إلى نسائكم لما تتفكر الله تعالى يصوم ليلة الرفث إلى نسائكم وليس تشاتشو كني مفصل በፊት ጊዜ እንግዲህ ችግር ነበረ ረመዳን ላይ ችግር ነበረ በተለይ አንድ ሰው በጊዜ መጥቶ ከዱር ገብቶ በአጋጣሚ ደክሞት ከተኛ መብላትም የለም ጅማዕ ማድረግ ይችላል ነበር ብሎም ረመዳን ወር እንደዚህ አይነት ችግር ስለነበር በአጋጣሚ ሰውዬ ዱሮ ስራን የዋለው መጣ ከዛ በኋላ እንቅልፍ ያዘው ጾም ሳያፈጥር ማለት ነው ሳያፈጥር ከዛም በኋላ የሰውዬ በበለገታው ገና ረፋድ አካባቢ ላይ ወደቀ አልቻለም ሁለት ቀን ሆኖበታል ለምንድነው በሰዓቱ የነበረው ህግ የሸሪዓው ህግ እንቅልፍ ሳያፈጥር ከተወሰደ መቀጠል ነው ያለበት ጾም ማፍጠር አይቻልም ማሰር አይቻልም ማፍጠር አይቻልም ስለዚህ አይነት ችግሩ ማውስቸገር አላህ وحل لكم ليلة الصيام والرفث إلى نسائكم አለና
ከዛ ይቀጥላል ብሉ ጠጡ حتى يتبين لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود هن لباس لكم وأنتم لباس لهن النص نساء ብሎ ስለተጠቀሰ ነው ለእናንተ ልብሶች ናቸው እናንተም ለነሱ ልብሶች ናችሁ እንዴት ልብስ አላችሁ ይባል በዛ ሰዓት ላይ ልብሱ ብዙም አይፈልግም ወይም ልብሱ በሮ ይሄዳል ማለት ነው ወይም ብርድ ያስለቅቃሉ ማለት ነው ሁላችንም እኩል ነን እኛም ለነሱ ልብስ ለነሱ ለኛ ልብስ ናቸው አላህ እንዲህ አድርጎ ይናገራል የኛን ሁኔታ ባሪያችን ያውቃል ምን እንደምንፈልግ ምን እንደሚያስፈልግ ያውቃልና እንደዛ አድርጎ አጣምሮታል ማለት ነው ስለዚህ እንደዚህ መሆን የለብንም ረመዳን በቀን ምድር አይሆንም እንጂ በሌሊት ችግር የለም ይላል ምናልባት ኢዕቲካፍ ያደረገ ሰው ሲቀር ያንን ሊመጣ ነው ዓለም አላህ አንኩም ኩንቱም ተኽታኑና ወፍሰኩም ከእናንተ ራሳችሁን እንደምትሸውዱ አላህ ያውቃል ያው በሌሊቱ እንዲያው አላህ እንትን ብሎላቸው እንጂ ያዘገበ ሰው ነበር ይባላል በተከለከለበት ጊዜ ህጓን ተንብሎ ጨለማ ለብሶ እንትን ያላለ አላህ ይኸው ውስጥ እንደምከሉ ያውቃል ራሳቸውን ይሸውዳችሁ ፈታበ አለይኩም ወዐፈ ዐንኩም አላህ ተወታችሁ ተቀብሏችኋል ይቅር ብሏችኋል ይላል فالآن አሁን ግን ማለት ተሻረ ያለው ባሽሩና መገናኘት ይችላል ተገናኙዋቸው ወብተሁ ማ ከተበ الله لكم አላህ ይጻፈላችሁን ፈልጉ بمعنى يوصلላችሁን በዚህ ጅማዕ ግንኙነት ወሰም አላህ ጥሩ ልጅ እንዲሰጠን የሚለው ሰበት ይባል ወኩሉ ብሉ ወሽረቡ ጠጡ حتى يتبين لكم الخيط الأبيض من الخيط الأسود ነጩ ክር ወይም ገመድ ከጥቁር ገመድ እስከሚለይ ድረስ የሚል ነው ይሄ ማለት من الفجر كما ورد በፊት بعد الصحابه ነጭ ገመድና ጥቁር ገመድን ይዞ ያን ሁለቱ ለይቶ እስከሚታየው ድረስ ይበላ ነበር ይላል ማለት በጣም ይረፍዳል ማለት እዚህ ይሄ በይል ተረዳው አላህ فأنزل الله من الفجر የሚለውን አወራለ ከንጋት ለማለት ነጭ ገመድ ማለት ብርሃኑ ማለት ጥቁር ገመድ ማለት ጨለማ ማለት ስለዚህ እስከ ሚፈጅር ድረስ ብሉ ፈጅራ الصادق ወይስ ፈጅራ الكاذب የሚባለው ነው ፈጅራ الصادق ያው የሶላት መስገጃው ሰዓት እስከሚደርስ ድረስ ማለት ነው 11 ከሆነ የሚደርሰው እስከ 11 ድረስ እስከሚደርስ ድረስ ማለት ነው ዘደስ ብሏል ثم اتموا الصيام ከዛ ጾሙን ሙሉ الى الليل እስከ ሌሊት ድረስ ማለት ሌሊት የሚለው ፀሐይ መግባት ማለት ፀሐይ እስከሚገባ ድረስ ولا تباشروهن وانتم عاكفون في المساجد ግን መፈጸም አይፈቀድላችሁም አትገናኙአቸው እናንተ መስጂድ ውስጥ ኢዕቲካፍ አድርጋችሁ ለምሳሌ በተለይ ረመዳን መጨረሻው ከ20 በላይ ያለው ኢዕቲካፍ ይደረግበታል አብዛኞቻችን የተያከምንበት ነው በዚህ አካባቢ ላይ በተለይ ኢዕቲካፍ በጣም በከማንም በከተማዎች ላይ አብዛኛው ሰው መስጂድ ነው ኢዕቲካፍ የሚያደርገው እኛ ግን አለን በደንብ ኢንሻአላህ ለወደፊት መስጂድ ሙሻፈቃን አዲስ መስጂድ ነው በአዲስ ኢንሻአላህ ኢዕቲካፍ እናስባለና ኢንሻአላህ ያው ረማ የቤት ማደር ዝሮ ላ እንትን ነው ያው ምግብ ሳይሆን ለሌላ ናፋቂ እንዲያለ ናፋቂ ካልሆነ በስተቀር ረመዳን ኢዕቲካፍ ሊከብደው ይላል ምክንያቱም በዛ የሚያስፈልገው ነው ያው ቀን ተከትሮ ነው ለሊትም እንዴት ከነተራለው ቤት ሊፈልግ አድራለሁ ነው 10 ቀን ኩናት ነው 10 ቀን ብናስለምድና አሁን ኢዕቲካፍና 10 ሰዎች ያልበለጡ ሰዎች ነው ኢዕቲካፍ እናደርጋው አላህ ጨምረልን ግን በጣም እንደዳከማለን ሌላ ሀገር ላይ እኮ ማረፊያ መከለኛ ስለሚጠፋ ድረስ ነው መስጂድ ውስጥ የሚሞላ ድረስ ኢዕቲካፍ ይደረጋል ስለዚህ ከ20 በኋላ ማለትም ረመዳን 20 ከሆነ በኋላ ወደ 10 ቀን ወይም 9 ቀናት ያችን ኢንሻአላህ ኢዕቲካፍ በጣም ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም
ያልተውት ሱና ሆኖ ያልተውት ስራ ብሎ ማለት ኢዕቲካፍ ነው ይላል። ወከዛሊከ ሚስቶቻቸው ራሱ ከሴቶች መስጊድ ሚስቶቻቸው ኢዕቲካፍ ያደርጉ ነበር። ያልተተውት ሱና በጣም አንድ እንኳን ያልተውት ሱና ማለት ይሄ ነው ሙሽሃብ። ስለዚህ ይሄ አስፈላጊ ነው። ናም ያው የኢዕቲካፍ ሹሩጦች እንትኖች በዛው በሰዓቱ አላህ ድረስን እናያለን ምን እንደሚጠበቅ በሙዕተኪፍ ላይ። تلك حدود الله እነዚህ የአላህ ህግጋቶች ያስቀመጣቸው ህጎች ናቸው። እዚህ ይሄን እንዳትነኩ እዚህ እንዳትደርሱ ተብለናል። فلا تقربوها نزال እንዳትቀርቡ ተከልክላችሁ ተከልከሉ እንዳትቀርቡ ይላል። كذلك እንደዚሁ يبين الله آياته للناس لعلهم يتقون እንደዚሁ አላህ ሱብሓነሁ ወተዓላ ያብራራ አያቲህ አንቀጾቹን ለናስ ለሰዎች ለዓለሁም ይተቁን ይጠነቀቁ ዘንድ ይለናል። ያብራራ በግልጽ ተናግሯል አላህ ሱብሓነሁ ወተዓላ። ከዛም ደግሞ ያልተብራራም በቁርአን በሐዲስ ይብራራ። ከዛ ዑለማዎች ሲንባጥ እያደረጉ በኢጅማዕ የተለያዩ ነገሮች አህካሙ አልሐላሉ በይን ወልሐራሙ በይን ለኩል ያህል ተብራርተዋል አብዛኞቹ ማለት ነው። በይነሁም አምሩ ሙሽተቢያት ላይ አለሙና ከፊሩ ምን الناس ቢለም እንኳን ማለት ነው። ያ ረመዳን እስከዛው ውስጥ የሚደርስ ሻዕባን በመጾም ይሆናል። አንድ ሐዲስ إذا تصف شعبان فلا تصوم የሚል ሐዲስ አለ። ሐዲስ ሰሂህ ነው ضعيف ነው ወይስ ተኻልፎበታል። ሆኖም ግን የሐዲስ የቡኻሪና የሙስሊም متفق عليه የሆነ ማለት ነው። لا تقدم رمضان بصوم يوم ولا يومين ረመዳንን በአንድ ቀንና ወይም በሁለት ቀን አትሽቀዳደሙ ይላል። ያ ማለት ከዛ በፊት ችግር የለም ማለት ነው። ያ ማለት ያኛውን ሻዕባን ከተጋመሰ በኋላ አትጾሙ የሚለውን ሐዲስ ይሄ ሐዲስ የደረሰው ይላል ዑተይብ ያኛው እንደሻዘው ቡኻሪና ሙስሊም ያወራው ነው። فما في الصحيحين أصح ቡኻሪና ሙስሊም ላይ ያለው ነው ተቀባይነት ያለው። ማስታረቅ ተቻለ ከተቻለ ሐዲስና ሐዲስ ወደ ማስታረቅ ሁለቱን ባንድ ለማስማማት ይከዳል የመጀመሪያው። ከዛው መቀጠል ሌሎች ቅድም ተከተሎች አሉ። ከዛው በኋላ መጨረሻው የሐዲሱን ደረጃ እናያለን። ለምሳሌ እዚህ ሐዲስ ላይ ተስፈ ሻዕባን የሚለው ፈላት ስሙ የሚለው ያው ከቡኻሪና ሙስሊም ውጭ የሆኑ ናቸው። የቡኻሪና የሙስሊም ደግሞ ችግር የለውም የሚል ነው። ከሆነ የቡኻሪና የሙስሊም ነው የሚቀደመው በማለት ችግር የለውም ለማለት ተነስ ከግማሽ በኋላ ራሱ ከዛ በፊት ያልጾመ ሰው ከግማሽ በኋላ መጾም እንደሚችል የሚል ኺላፍ ቢኖረውም ማለት ነውና አለሁሉ ያህል ከዛም የመሌትነኝ ሰኞ መጾም ሐሙስ መጾም ከዛሊከ መሰለኝ ማለት ያንዲ ቀን ሁለት ቀን ሲቀር አይጾም ሲባል ሰውየው ሰኞ የሚጾም ከሆነ ሐሙስ የሚጾም ከሆነ ለዛ ሰውዬ ችግር የለውም። ኢላ ረጁል የሱሙ ጾመን ፈለይሱሙ አለ ረሱል አለይሂ ሰላቱ في اخر الحديث ሰውየው ልምድ ካለው በአጋጣሚ ሰኞ የጾም የነበረ ሰው ያን ሰኞ 29 ላይ ይሆናል ወይም 28 ላይ ይሆናል። ሻዕባን 29 ይሆናል። እዛ ላይ ችግር የለውም። ያን አስቦ ሳይሆን የጾም ያለው የራሱ ወርዱን ልምዱን ነው የጾም የነበረው ማለት ነው። ይሄ ግን ቀድሞ ምናልባት ሊሆን ይችላል በመሸካከር በመጠራጠር አይነት ነው የተከለከለው። ከዛ ውጭ ነብዩ ሰለላሁ ዐለይሂ ወሰለም ሊሩየት ይብለዋል አይታችሁ ስሙ አይታችሁ አፍጥሩ ብለዋል። ሐዲስ ይላል እና ኡመቱ ኡሚየቱ ላ ነክቱብ ወላ ነሕስቡ እኛ ኡማዎች ነን የማንጽፍ የማንሐስብ ሰዎች ነን። ለምንድን ነው? ልክ በከዋክብቶች በተለያዩ ነገሮች በፈለክ የሚጾሙ በሂሳብ የሚጾሙ አሉ። እንደዛ አይደለም፣ በማየት ነው የሚጾመው። ታየ ይጾማል፣ ታየ ይፈጠራል። خلاص አይተህ ጾም አይተህ አፍጥር ስለሆነ በአሁኑ ሰዓት በተለይ የተለያዩ መሳሪያዎች ቴክኖሎጂ እየረቀቀ እስከመጣ ድረስ በዚህ እስካመን ድረስ ሙስሊም አካል ይህንን አይቶ አይቻለሁ ብሎ ከነገረን አምነን መጾም እንችላለን። ሰዎች አይተው ያው ከነገሩ ኢዕላን ሲያደርጉ እዛን ጊዜ ሌሎች ማገሮች ሆኖ አገሩ አንድ አይነት ከሆነ ማለትም ሌሊትና ቀኑ የማይዛባበት ሀገር ከሆነ ማለት ነው እዛም እዚህም ሌሊቱ አንድ ቀኑ አንድ ከሆነ በነዛ ተከትሎ መጾም ይቻላል ማለት ነው። በአንድ ሰው ራሱ አንድ ሰው በራሱ ጊዜ አስራቱ ሰላም ከገጠር መጥቶ ጨረቃ ይቻላል አላቸው።
ሙስሊም መሆኑን ለመለየት ብቻ ተሻሃደ ላ ኢላሃ ኢለላህ አሉት። ያው ትመሰክራለህ ላ ኢላሃ ኢለላህ ሲል ታወና አለ። ከዛ በኋላ ረሱል ዓለይሂ ሰላቱ ወሰላም ተቀበሉት። የአንድ ሰው የታማኝ ሰውዬን ዜና መቀበል ይቻላል እስከሆነ ድረስ በዚህ መልኩ በወሳኢል አልኢዕላም በመጣው እናምንበታለን። እየሰራንበትም እስከሆነ ድረስ መጾም ይቻላል። ሒሳብ ምናምን የመሳሰሉ ነገሮች አሉ፣ እነዛ ውድቅ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ኢና ኡመቱ ኡመየቱን ላ ነክቱቡ ወላ ነሕሱቡ ብለው ተናግረዋል። أقول قولي هذا أستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. والسلام عليكم ورحمة الله وبركاته.